የተወለድኩት አርሲ ነገር አሰላ ነው። አሁንም እዛ ነው ኑሮዬ ማለት ነው። ከዛ የነበርኩት ወደ ትግል የገባው 82 ዓመተ ምህረት ነው ወደ ትግል የገባሁት። የገባሁበት ምክንያትም ደርግ ዞይ ነበር አፈሳ ማለት ነው። አፈሳ ይዞኝ ባህር ዳር ማሰልጠኛ አስገባኝ። 4 ወር ሰልጥኜ አጋጣሚ የኔ ዘመድ ሽሬ ተይዞ ተማርኮ ወደዛ ተመልሷል። አንድ ብለህ ለደርግ እንዳትዋጋ ነው ያለኝ። ከዛ በፊትም አውቄውም አላወቅኩትም ወንድሞቻችንን ስለወሰደ ብዙ ግፎች በቤተሰብ ላይ ስለደረሰ ጥላቻም ነበረኝ። ልክ ወልዲያ አካባቢ ስገባ አንድ ግለሰብ ይዤ እኔ ጠፍቼ ነው ወደ እነሱ የገባሁት። ወልዲያ ዶሮ ግብር ጉብያ አካባቢ ማለት ነው ገባሁ። ለደርግ ያላገለገለ ከ6 ወር በታች ተብዬ አጭር ስልጠናና ፖለቲካዊ ተሰጥቶኝ ወደ ሰራዊት የተቀላቀልኩት ማለት እና እሱ ነው። ከዛም ያው እስከ ዛሬ ድረስ አገለግል ነበር እስከ ጥቅምት 24 ማለት ነው። ጥቅምት 24 ጉዳይ ሲከሰት ያው መለያየት መጣ። እኔም ወደ ኤርትራ ነው የወጣሁት። ኖ አይደለም ገብተዋል። እኔም አውቀው ከኔ ጋር እስከ አዲ ተኳል ድረስ ገብተዋል። ከዛ በኋላ እኛ ወደ ተከዜ ነው ሄድን። ወደ ተከዜ ሄደኛ ግዳጅ የተሰጠን ማለት ነው። እዛ በኋላ አዳገራይም ሽራሮ አካባቢ እናገኛቸዋለን ነበሩ። ይሄ አልነበሩም የሚባል ነገር የለም ነበሩ። ንብረት ሲጭኑም ሲያጓጉዙም እያየን ነው። አንዳንድ ጥያቄም እናነሳ ነበር። በወቅቱ የሚመልስልህ የለም። የኛ መሳሪያ ሳይቀር የኛ ተሽከርካሪ ሳይቀር ነው የወሰዱ የነበሩ። ውስጥ ነው ሌላ መከላከያ ውስጥ ወታደር ሆኖ እርጉዝ መሆን ማለት ይሄ ወታደር ቢሆንም እኔ የገባሁት 2006 ነው። ቢያንስ ያለኝ የስራ ገደቤን የመንግስትም ያለውን የተሰጠኝ ገደቤን ጨርሼን ያረገዝኩት አርግዤም ይሄው ያለሁት እዚሁ ነው። ሌላ ነገር የለኝም። ምንም አይልም። እንግዲህ ተመችቶናል። እንግዲህ እንደ እግዚአብሔር ፍቃድ ሁሉ ነገር እንግዲህ በሱ ፍቃድ ነው እንጂ በእኛ ፍቃድ የሚሆን ነገር ስለሌለ እንደዛ ነው ብዬ ማስበው። እኔ ህዝቡ ጭቆና ደርሶበታል፣ ተጎርቷል በህዝቡ ማለት ነው። እኔ መከላከያ ብዬ ይቅርታ ነው የምለው። መከላከያ ሆኜ ማለት ነው እኔ ባላደርገው ራሱ ሊያደርጉት ሊኖሩ ይችላሉ። እኔ ባላደርገው ነገር ግን እኔ ለህዝቡ ይቅርታ ጠይቄያለሁ በራሴ በቃ። ምክንያቱም ሁላችንም ስለተገነጣጠልን ነው። አንዱ ወታደር ማለት እኮ ሀገር ለአንድ መሪ የሚጠብቅ ነው እንጂ እንደዚህ መሀል ሀገር ውስጥ ገብቶ የሚዋጋ አላውቅም። እኔ ወታደር የማውቀው እኔ እንደዚህ አይነት ወታደር ነው እንጂ መሀል ሀገር ውስጥ እርስ በራሳችን የምንገዳደልበት ወታደር አይቼ አላውቅም። እዚህ ይመስላል። ከዛ በኋላ ወለደበት ቦታ ሐራሪ ነው የተወለድኩት። ሌላ የለም ጨርሼ እርጉዝ ነኝና ሌላ ያው አንድ እዚህ የተወለደበት ሐራሪ ነው። ሌላ ደግሞ ከዛ በኋላ ያለው ሁኔታ እንደዛ ነው። ሆሮ ጉድሩ ወለጋ ኦሮሚያ ማለት ከዛ አሁን እርጉዝ የ7 ወር ነው። 7ኛ ወር ነው እንትን ወታደር ነኝ። ለሆነ እየጠየቅኩም ቆይቻለሁ። አሁን ከነኝ እርጉዞች 11 ናቸው የተባለ ነው እኛ ውስጥ ማለት ነው። ካሉት ውስጥ እንደኔ ቀን እየደረሰ የሉም። እዚህ ውስጥ 7 ወር ነው 8ኛ መግቢያ ላይ ናቸው ምናምን በቃ ቀን የደረሰ የለም ማለት ነው። ግን ከሁሉም እኔ ቀንም ስለደረሰ ያው ቶሎ ብሎ ቤተሰብ ቢያደርሱኝና ወደ ቤተሰብ ቢሄድ በጣም ደስ ይለኛል። ያለ ነገርም ሆነ ያው እዚህም ሆኜ ምረዳኛ ካልም ቢኖር በብዙ ቤተሰብ ጋር ቢሆን ይሻለኛል ብዬ ማለት ነው። ውስጥ ነው ሌላ
መከላከያ ውስጥ ወታደር ነው እርጉዝ መሆን ማለት ይሄ ወታደሩኛ ቢሆንም እኔ የገባሁት 2006 ነው። ቢያንስ ያለኝ የስራ ገደቤንም የመንግስትም ያለውን የተሰጠኝ ገደቤን ጨርሼ ነው ያረገዝኩት። አርግዤም ይሄው ያለሁት እዚሁ ነው። ሌላ ነገር የለኝም። ምንም አይልም። እንግዲህ ተመችቶናል። እንግዲህ እንደ እግዚአብሔር ፍቃድ ሁሉ ነገር እንግዲህ በሱ ፍቃድ ነው እንጂ በእኛ ፍቃድ የሚሆን ነገር ስለሌለ እንደዛ ነው ብዬ ማስብ። እኔ ህዝቡ ጭቆና ደርሶበታል፣ ተጎርቷል ህዝቡ ማለት ነው። እኔ ምንድን መከላከያ ብዬ ይቅርታ ነው የምለው። መከላከያም ሆኜ ማለት ነው እኔ ባላደርገው ራሱ ሊያደርጉት ሊኖር ይችላሉ እኔ ባላደርገው። ነገር ግን እኔ ለህዝቡ ይቅርታ ጠይቄያለሁ በራሴ በቃ። ምክንያቱም ሁላችንም ስለተገነጣጠልን ነው። አንዱ ወታደር ማለት እኮ ሀገር ለአንድ መሪ የሚጠብቅ ነው እንጂ እንደዚህ መሀል ሀገር ውስጥ ገብቶ የሚዋጋ አላውቅም። እኔ ወታደር የማውቀው እኔ እንደዚህ አይነት ወታደር ነው እንጂ መሀል ሀገር ውስጥ እርስ በራሳችን የምንገዳደልበት ወታደር አይቼ አላውቅም። Tagaringa